የኮሪደር ገጾች 2 ጋሼ ዘመነ። የሰፈሩ ሴቶች ዳሌና ጡት ስፋትና ትልቅነት፣ ውድቀትና ውጥረት ጠንቅቀው የሚያውቁ ብቸኛው ሰው ናቸው። ለ30 ዓመት ጥርሳቸውን የነቀሉበት ሙያቸው በሰፈሩ ሰው እውቅና አሰጥቷቸዋል። ከልጅ እስከ አዋቂ ከእሳቸው ጋር ሳይደርስ የቀረ የለም። የማን ቀሚስ ምኑ ላይ እንደሚሰፋና ምኑ ላይ እንደሚጠብ፣ የማን ሱሪ ምኑ ላይ እንደሚሳሳና እንደሚቀደድ ጠንቅቀው ያውቃሉ። ጋሼ ዘመነ በዚህ ሁሉ ዘመናቸው አዲስ ልብስ ሰፍተው አያውቁም። ከሰፈሩ አማካኝ ቦታ ያለች በረንዳ ላይ ከጠዋት 3 ሰዓት እስከ ፀሐይ ግባት ድረስ የመጣ አያጣቸውም። ለሰዓታቸው ታማኝ ናቸው። ለምሳ እንኳን መነሳት ስለማይወዱ ጠዋት ሲመጡ የገዟትን ሙዝ በዳቦ በልተው ነው የሚውሉት። ሲጠግኑ ይውሉና አመሻሽ ላይ ተነስተው ኮተታቸውን የተቀዳደዱ ጨርቆቻቸውን በማዳበሪያ አጭቀው ግጥም አድርገው ያስሯቸዋል። ከእነዚህ ልብሶች መካከል አብዛኞቹ ቀብድ ከፍለው ቀሪውን መክፈል ተስኗቸው በመያዣነት የተቀመጡ ናቸው። አቶ ዘመነ ጋር ብሬን ክፈል፣ ልብስን ውሰድ ጭቅጭቅ አይወዱም። በመያዣነት የሚይዙትን ልብስ ከ3 ወር በኋላ በእጥፍ እንደሚሸጡት ያውቃሉ። ይሄ ያልተጻፈ ሕጋቸው ነው። ከአናታቸው አቧራ የጠገበችው ጥቅሳቸው ምልክታቸው ናት። እግር የለኝም ብለህ አትዘን፣ ጫማ የሌለዋልና ትላለች። የጻፉላቸው አቶ ሰንደቁ በሕይወት ካለፉ እንኳን 15 ዓመት ደፍኗቸዋል። አንድ ቀን ስለ ሥራ ማጣት ሲያማርሩ ሰሟቸውና ይችን ጥቅስ ቢጠቅሱላቸው ጊዜ ዛሬውኑ ጽፈው ካልሰጡኝ በሚል ክላሰርና ማርከር ገዝተው በመስጠት ማጻፋቸውን የሰፈሩ ሰው ሁሉ ያውቃል። አቶ ዘመነ ከፀሐይ ግባት በኋላ የያዟትን አጠራቅመው የሚገኙት ማሚት ቤት ነው። ማሚቴ ቤት ምን የመሰለ አረቄ አይጠፋም። ታዲያ እኩለ ሌሊት ድረስ አረቄያቸውን ፉት ሲሉ ያመሹና ሌሊት ሰፈሩን በሙሉ እየበጠበጡት ይገባሉ። ስድባቸው መርዝ ነው፣ አረፋ ነው የሚያስደፍቀው። ቀን አስከፍቷቸው የዋለውን ሰው የሚታወቀው ምሽት ላይ ነው። ስድባቸው ከእንቅልፍ ይቀሰቅሳል። አቶ ደባልቄን አንድ ጊዜ ይሄ ጅብ እግር ብለው በአንካሳነታቸው በማላገጣቸው ሲብሰለሰሉ አድረው ጠዋት ሥራ ቦታቸው ድረስ ሂደው ካልገደልኩት በሚል መገልገላቸውን ሁሉም ያውቃል። በተለይ ደግሞ የሰፈሩ አባወራዎች አይወዷቸውም። ባለትዳር ሴቶችን ያማግጣሉ ተብለው ስለሚታሙ። ግን በምን ጊዜያቸው ቀን ቀን ሰው አክባሪ፣ ትሑትና ስራቸውን የሚወዱ፣ ምሽት ላይ ደግሞ ሁሉንም ዘርጣጭ ሰካራም። ሰሞኑን ግን ቀንና ሌሊቱ ተደበላልቆባቸው ከጠዋት እስከ ውድቅት ድረስ ማሚቴ ቤት ውለው ያመሻሉ። ዳቦ በሙዝም ቢሆን ቀርቷል። የሰፈሩ ሰው ሁሉ አንድ አይነት ስሜት ውስጥ ስለሆነ በል እንጂ ተው የሚል እንኳን የለም። የማሚት ቤት ከወትሮ በተለየ ሞልታ በረዷ ሁሉ በጠጪ ተጨናንቃ ምሽት ነው የሚገላግላት። ሁሉም በየራሱ ሐሳብ ሲብሰለሰል ውሎ ያመሻል። ሀብቱ ሞቅ ብሎት ዘመነ አሁን ኮንዶሚኒየም ገብተህ ምን ትሰፋለህ ብሎ ሲያላግጥባቸው ጊዜ ሁሉም ልቡና ቀልቡ ስለተቀደደ እሱን እሰፋለሁ ብለው ይመልሱለትም ውስጣቸው ግን ከሚወዱት ጥርሳቸውን ከነቀሉበት ሙያ ጋር እየተለያዩ መሆኑን ሲነግራቸው ይበልጥ ሆድ ይብሳቸዋል። ሰፈሩ ከተበተነ የት ነው የሚወድቁት? ከሥራ ቦታቸውና ከማሚቴ ቤት ውጪ ሌላ ቦታ እንኳን አያውቁም። አቶ ዘመነ ቀብር እንኳን መሄድ አይወዱም። ሰው መቅበር ምን ያደርጋል የሚል ፍልስፍና አላቸው። ሀብቱ ከተናገራቸው በኋላ አንገታቸውን አቀርቅረው ለረጅም ሰዓት ተከዙ። እውነት የት ነው የሚወድቁት? ሰክረው እንኳን ተሸክሞ የሚያስገባ ጎረቤት የት ያገኛሉ? ይህን ክፉ አመሌን ማን ይችላል? እንዲያው አማኑኤል በመቀበሪያዬ ምኑን አሳይኸኝ አሉ በሐሳብ እንደተጠመዱ። ሀብቱ
ሞቅታው እየጨመረ በመምጣቱ ጓዶች እንግዲህ እንደ ጤፍ ገለባ የትም ሊበትኑን ነው። ይኸው 2 ቀን ነው የቀረን። ይህች የሞቀች ሰፈራችን የአጋንንት መፈንጫ ልትሆን ነው። ይሄ የሞቀ ፍቅራችን አፈር ውስጥ ሊገባ ነው። ዛሬ ነው ማልቀስ ያለብን፣ ዛሬ ነው መጮህ ያለብን ሲል አቶ ዘመነ በስሜት ተነስተው ተነስ እርማችንን እናውጣ አሉ። ሞቅ እያላቸው ነበር። እንዳልቃሽ ጭንቅላቱን ይዞ ቆመ። አቶ ዘመነም ተነሱና ኮፍያቸውን አውልቀው በእጃቸው ከያዙ በኋላ ወዮ በዚህ በእኛ ሰፈር የነበረው ፍቅር ምቀኞች ተነስተው አለበሱት አፈር። በኖርንባት ሰፈር በተሳሰርንባት ተዛዝነን እንዳንኖር ይኸው በታተኑን፣ ይኸው ፈነቀሉን፣ ድልቶን እንዳንኖር። ማሚቴ ድንገት ሆድ ባሳቸውና እሪታቸውን አቀለጡት። ሁሉም ሆድ ውስጥ ያባውን በሙሉ ተነፈሰ። የሚሳደበው ተሳደበ፣ የሚራገመው ተራገመ። አቶ ዘመነ እንባ እየተናነቃቸው የተሞላላቸውን አረቄ አንስተው በትንፋሽ ዥው አደረጓት። የመጨረሻዋ ጠብታ ከምራቃቸው ጋር ተደባልቃ ትን አለቻቸው። በአልቃሹ ሰው መካከል መንፈራፈር ጀመሩ። ሁሉም ተደናገጡ። ለእርዳታ እጃቸውን አውለበለቡ። ውሃ አምጥተው ሊግቷቸው ሞከሩ። አፋቸው አልከፈት አለ። ዓይን ፈጠጠ፣ ጥርስ ገጠጠ። የሚወዷትን ሰፈር በለቅሶ ተለዩዋት። ተዝለፍልፈው ጸጥ አሉ። በነገታው የሰፈሩ ሰው ያለበትን ብሶት በአቶ ዘመነ ለቅሶ ተወጣ። ከሕፃን እስከ ትልቅ እያለቀሰ ቀበራቸው። በሚቀጥለው ቀን ሰፈሯ ፈረሰች።